በቅርቡ የወጣ አንድ ጥናት እንደሚያሳየው በቀጣዮቹ ጥቂት ዓመታት ውስጥ በዓለም ዙሪያ ከ800 ሚሊዮን በላይ ሰዎች በኤአይ ምክንያት ስራቸውን ያጣሉ። ይህንን ስትሰሙ ምን አይነት ስሜት ተሰማችሁ? እኔ በብዙ ድካምና ወጪ የተማርኩት ትምህርት ከንቱ ሊቀር ነው ማለት ነው? ግራፊክስ ዲዛይነር ነኝ ወይም ሶፍትዌር ኢንጂነር ነኝ ወይም ዲጂታል ማርኬተር ነኝ እና ይህንን ስራዬን ኤአይ ሊተካው ነው ብላችሁ ተጨንቃችሁ ሊሆን ይችላል። እውነቱን ለመነጋገር ፍርሃታችሁ ሙሉ በሙሉ ስህተት አይደለም። ምክንያቱም ዛሬ የምናያቸው የኤአይ ቴክኖሎጂዎች በፊት ለሰዎች ሳምንት ወይም ወራትን ይወስዱ የነበሩ ከባድ ስራዎችን በሰከንዶች ውስጥ ማከናወን ጀምረዋል። ነገር ግን እውነተኛው ጥያቄ ኤአይ ስራችንን ይቀማናል የሚለው ብቻ አይደለም። እውነተኛው ጥያቄ ኤአይ ስራችንን እንዳይቀማን እኛ ምን ማድረግ አለብን የሚለው ነው። በዛሬው ቪዲዮአችን ይህንን ሁሉንም የሚያስጨንቅ የብዙዎችን ህልምና የወደፊት ህይወት የማያናጋ ይመስል የተደቀነውን የኤአይ ስጋት ሙሉ በሙሉ እንተነትነዋለን። የትኞቹ ስራዎች በኤአይ የመተካት እድላቸው ከፍተኛ ነው፣ የትኞቹ ስራዎች ደግሞ ፈጽሞ አይነኩም የሚሉትንና ከሁሉም በላይ ደግሞ በዚህ የኤአይ ዘመን ስራችንን ብቻ ሳይሆን ገቢያችንንም እጥፍ ድርብ የሚያደርግበትን ወርቃማ ሚስጥር እነግራችኋለሁ። ቪዲዮውን እስከ መጨረሻው ከተከታተላችሁ በኋላ ስለ ወደፊቱ ስራችሁ ያላችሁ ፍርሃት ሙሉ በሙሉ በተስፋ ይተካል። እናም አሁኑኑ ላይክ በማድረግ ጀምሩት። አንደኛ ነገር ግልጽ ማድረግ ያለብን እውነታ የኢንዱስትሪ አብዮት በታሪክ ውስጥ ሲመጣ የመጀመሪያው አይደለም። በ19ኛው ክፍለ ዘመን የእንፋሎት ሞተርና ማሽኖች ሲፈጠሩ የሰው ልጅ ጉልበት አበቃለት ተብሎ ነበር። የሂሳብ ማሽን ካልኩሌተር ሲፈጠር አካውንታንቶች በቃ አያስፈልጉም ተብሎ ነበር። ኮምፒውተርና ኢንተርኔት ሲመጡ ደግሞ ቢሮዎች ሙሉ በሙሉ ይዘጋሉ ተብሎ ተወርቶ ነበር። ነገር ግን እነዚህ ቴክኖሎጂዎች የድሮዎችን አሰራሮች አጠፉ እንጂ የሰው ልጅ ከስራው አላፈናቀሉትም። እንዲያውም በሺዎች የሚቆጠሩ አዳዲስ የስራ እድሎችን ፈጥረዋል። እናም አሁንም በኤአይ ዘመን እየሆነ ያለው ተመሳሳይ ነገር ነው። ኤአይ የመጣው ሰዎችን ለማጥፋት ሳይሆን የሰዎችን አሰራር ሙሉ በሙሉ ለመቀየር ነው። ነገር ግን እዚህ ጋር አንድ ትልቅ ልዩነት አለ። የቀደሙት አብዮቶች በዋናነት የሰው ልጅ የጉልበት ስራ ነበር የተኩት። የዛሬው ኤአይ ግን የሰው ልጅ የአእምሮ ስራ ነው መጋፈጥ የጀመረው። ጽሁፍ መጻፍ፣ ፎቶና ቪዲዮ ኤዲት ማድረግ፣ የኮምፒውተር ኮድ መጻፍ፣ መረጃዎችን መተንተን፣ እነዚህን ሁሉ ቀደም ሲል የሰው ልጅ አእምሮ ብቻ ያደርጋቸው የነበሩ ነገሮች አሁን በኤአይ ረዳትነት በከፍተኛ ፍጥነት እየተሰሩ ነው። ስለዚህ ኤአይ ምንም አያደርግም አትፍሩ ብሎ ነገሩን ማቅለል ከእውነታው ማሸሽ ነው። ኤአይ በእርግጥም አደገኛ ነው። ነገር ግን ለአንዳንዶቹ አደገኛ ሲሆን ለሌሎች ደግሞ እጅግ ትልቅ የሚባል እድል ነው። አሁን ደግሞ የትኞቹ የስራ ዘርፎች ናቸው በኤአይ የመተካት ወይም የመቀነስ አደጋ የተደቀነባቸው የሚለውን እንመልከት። አንደኛ ዳታ ኢንትሪና ሪፒቲቲቭ ታስክ፣ መረጃዎችን ከቦታ ቦታ መቅዳት፣ ፎርም መሙላት፣ መሰረታዊ የፋይል አደረጃጀትና የደንበኞች መረጃ አስተዳደር። እነዚህ ስራዎች በኤአይ አውቶሜሽን በቀላሉ የሚተኩ ናቸው። ሁለተኛ ቤዚክ ኮምፒውተር ሰፖርት። አሁን ላይ ብዙ ትላልቅ ኩባንያዎች የሰዎችን ጥያቄ የሚያስተናግዱ ሰራተኞችን በኤአይ ቻትቦት እየተኩ ነው። ኤአይ ሳይሰለች በቀን 24 ሰዓት በሺዎች የሚቆጠሩ ደንበኞችን በአንድ ጊዜ ማስተናገድ ይችላል። ሶስተኛ ቤዚክ ኮንተንት ራይቲንግ እና ትራንስሌሽን፣ ቀላል የዜና ዘገባዎችን መጻፍ፣ ምርቶችን ማስተዋወቂያ፣ አጫጭር ጽሁፎችን ማዘጋጀትና ቀጥተኛ የቋንቋ ትርጉም ስራዎች እንደ ቻትጂፒቲ እና ክላውድ ያሉ መሳሪያዎች እነዚህን ስራዎች በሰከንዶች ውስጥ ያከናውናሉ። አራተኛ ቤዚክ ግራፊክስ ዲዛይን፣ ቀላል ባነሮችን መስራት፣ ባክግራውንድ ሪሙቫል ወይም መሰረታዊ ሎጎ ዲዛይን እንደ ሚድ ጆርኒ፣ ካንቫ ኤአይ ያሉ መሳሪያዎች በጥቂት የጽሁፍ ትዕዛዝ አስደናቂ ምስሎችን ይፈጥራሉ። አምስተኛ ጁኒየር ኮዲንግ እና ዌብ ዴቨሎፕመንት፣ መሰረታዊ የድረገጽ ኮዶችን መጻፍ ወይም ቀላል ስህተቶችን ማረም። የኤአይ ኮዲንግ ረዳቶች አሁን ላይ በከፍተኛ ፍጥነት ኮድ መጻፍና ማረም ይችላሉ። እዚህ ጋር ልብ ማለት ያለባችሁ ነገር እነዚህ ስራዎች ሙሉ በሙሉ ይጠፋሉ ማለት አይደለም። ይልቁንም ቀድሞ 10 ሰው ይሰራው የነበረውን ስራ አሁን አንድ ኤአይ የሚጠቀም ሰው ብቻውን መስራት ስለሚችል የሰው ኃይል ፍላጎቱ በከፍተኛ ሁኔታ ይቀንሳል። እሺ አሁን ደግሞ ወደ ተስፋውና ወደ ጥንካሬያችን እንምጣ። ኤአይ ምንም ያህል ቢረቅ፣ ምንም ያህል ቢመጥቅ ፈጽሞ ሊተካቸው የማይችላቸው 3 ወርቃማ የሰው ልጅ ባህሪያትና ስራዎች አሉ። እነዚህ 3 ነገሮችን በደንብ ያዙልኝ። አንደኛ እውነተኛ የሰው ልጅ ስሜትና ህሊና። ኤአይ ስሜት የለውም። ማዘን፣ መደሰት፣ የሰውን ስቃይ መጋራት ወይም የሰውን ስሜት ውጥረት መረዳት አይችልም።
የስነ ልቦና አማካሪዎች ወይም ሳይኮሎጂስት፣ የህክምና ባለሙያዎችና ነርሶች፣ የማህበራዊ አገልግሎት ሰራተኞች። እነዚህ ስራዎች የሰው ልጅ እውነተኛ ስሜት ስለሚጠይቁ ኤአይ ፈጽሞ ሊተካቸው አይችልም። ሁለተኛ፣ ጥልቅ ፈጠራና ስትራቴጂካዊ አስተሳሰብ። ኤአይ አዳዲስ ነገሮችን የሚፈጥረው ቀድሞ ከተሰጡት መረጃዎች ተነስቶ ነው። አዲስ ከዚህ ቀድሞ ያልነበረ ባህልንና ማህበራዊ እውነታን ያገናዘበ ጥልቅ የጥበብ የፊልም፣ የሙዚቃ ወይም የቢዝነስ ስትራቴጂ መፍጠር የሰው ልጅ ልዩ ስጦታ ነው። ትልልቅ የቢዝነስ መሪዎችና ስትራቴጂስቶች፣ ፊልም ዳይሬክተሮችና ጥልቅ ታሪክ የፈለሰፉና አዳዲስ ግኝቶችን የሚያመጡ ተመራማሪዎች በኤአይ መተካት አይችሉም። ሶስተኛ፣ እጅና አካልን የሚጠይቁ ውስብስብ የፊዚካል ስራዎች። ሮቦቲክስ ገና በከፍተኛ ሁኔታ አልረቀቀም። እንደ ኤሌክትሪሽያን፣ የቧንቧ ሰራተኛ፣ ህንፃ ግንባታ፣ ሜካኒክና አውቶሞቲቭ ጥገና የመሰሉ ስራዎች በየቦታው ተለዋዋጭ ሁኔታዎችን አይቶ ውሳኔ መስጠትን ስለሚጠይቁ በኤአይ የመተካት እድላቸው እጅግ በጣም አነስተኛ ነው። ስለዚህ ኤአይ የሰው ልጅ አእምሮ ሊመስል ይችላል እንጂ የሰው ልጅ መንፈስ፣ ስሜትና እውነተኛ ፈጠራ ፈጽሞ ሊተካ ይችላል። አሁን የዚህን ሙሉ ቪዲዮ ዋና መልእክት ልንገራችሁ። አሁን የምነግራችሁን ነገር በደንብ ያዙት። እስኪ ያስቡት፣ ሁለት ግራፊክስ ዲዛይነሮች አሉ እንበል። አንደኛው ዲዛይነር ኤአይ ይተካኛል፣ ስራዬን ሊቀማኝ ነው ብሎ ያማራራል። በድሮ መንገድ ብቻ በአንድ ዲዛይን ላይ 3 ቀን ይፈጅበታል። ሁለተኛው ዲዛይነር ኤአይን እንደ ረዳት ይጠቀማል። ሐሳቦችን በሚድ ጆርኒ ያፈልቃል። በፎቶሾፕ ኤአይ በፍጥነት ዲዛይን ይሰራል። ስራውንም በ30 ደቂቃ ውስጥ ጨርሶ ለደንበኛ ያቀርባል። እና አንድ ደንበኛ ወደ የትኛው የሚሄድ ይመስላችኋል? የሚሄደው ስራውን በፍጥነትና በጥራት ወደሚያቀርበው ወደ ሁለተኛው ዲዛይነር ነው። ሁለተኛው ዲዛይነር የመጀመሪያውን ዲዛይነር ስራውን ቀማው። ስለዚህ ኤአይ ሳይሆን የቀማው ኤአይን የተገበረው ሰው ነው ያልተገበረውን ሰው ያፈናቀለው። ስለዚህ አሁን ላይ ያለንበት ዘመን ኤአይን የምንፈራበት ሳይሆን ኤአይን ተቆጣጥረን ሱፐር ሂውማን የምንሆንበት ዘመን ነው። በፊት በአንድ ሳምንት የምትሰሩትን ስራ አሁን በኤአይ ረዳትነት በአንድ ቀን ሰርታችሁ ከጨረሳችሁ የቀረውን 6 ቀን አዳዲስ ስኪሎችን ለመማር ቢዝነሳችሁን ለማስፋትና ገቢያችሁን ለማሳደግ ታውሉታላችሁ። ስለዚህ አሁን ማድረግ ያለብን በዚህ አዲስ የቴክኖሎጂ ዘመን ጠንካራና ተፈላጊ ሆነን ለመቀጠል ልናዳብራቸው የሚገቡ 4 ወርቃማ ስኪሎች አሉ። አንደኛ፣ ፕሮምፕት ኢንጂነሪንግ ወይም ከኤአይ ጋር የመግባባት ጥበብ። ኤአይ ውጤት የሚሰጠው እናንተ በጠየቃችሁት ልክ ነው። ትክክለኛ ዝርዝርና ግልጽ የሆነ ጥያቄ ወይም ትዕዛዝ ለኤአይ መስጠት መቻል ትልቅ ክህሎት ነው። ኤአይን በትክክል የሚያዝሰው አሸናፊ ይሆናል። ሁለተኛ፣ ኤአይ ቱል አዳፕታቢሊቲ። አዳዲስ የኤአይ መሳሪያዎችን በፍጥነት መልመድ። በየቀኑ አዳዲስ የኤአይ ዌብሳይቶችና ሶፍትዌሮች ይወጣሉ። የትኛው ኤአይ ለየትኛው ስራ እንደሚጠቅም ማወቅ መሞከርና ወደ ስራችሁ ማስገባት። ሶስተኛ፣ ክሪቲካል ቲንኪንግ እና ፋክት ቼኪንግ። መረጃን የማጣራትና የማሰብ ችሎታ። ኤአይ አንዳንዴ የተሳሳተ ወይም ቦሪንግ መረጃ ሊሰጠን ይችላል። ኤአይ የሰጠንን እንዳለ ከመቀበል ይልቅ መረጃውን የማጣራት የማስተካከልና ከእውነተኛው ዓለም ጋር የማዛመድ አቅማችሁን ማሳደግ አለባችሁ። አራተኛ፣ ሶፍት ስኪል እና ሂውማን ኮኔክሽን። የሰው ልጅ ግንኙነትና ኮሚኒኬሽን፣ ደንበኞችን መግባባት፣ አብሮ መስራት፣ መሪነትና ሰዎችን መረዳት። እነዚህን ነገሮች ኤአይ ፈጽሞ ሊሰራቸው አይችልም። በዚህ ጊዜ የቴክኖሎጂ እድገትን ማስቆም አንችልም። ኤአይ ወደፊት ከመገስገስ አያቆምም። ነገር ግን ምርጫው የራሳችሁ ነው። ቴክኖሎጂውን ፈርታችሁና ተጠራጥራችሁ ከኋላ ትቀራላችሁ፣ ወይም ደግሞ ቴክኖሎጂውን እንደ ትልቅ መሳሪያ ተጠቅማችሁ ህይወታችሁንና ስራችሁን ወደ ተሻለ ደረጃ አሸጋግራላችሁ። እናም የዛሬው ቪዲዮአችን ይህንን ይመስላል እና አሁንም ኤአይ ስራዬን ይቀማኛል ብላችሁ ታምናላችሁ? ሐሳባችሁን እስኪ በኮሜንት ቦታ ላይ አስቀምጡልኝ። እንዲሁም ቪዲዮውን ሼር ማድረጋችሁን እንዳትረሱ። ጠቃሚ መረጃ ካገኛችሁበት ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ አሁኑኑ ሰብስክራይብ አድርጉ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ቻው።